ከአንዳንድ ሰው ጋር ወሬ አውርተውላችሁ ከተለዩዋችሁ በኋላ ስለምን እንደተወራ በጣም ግራ የሚገባችሁ ጊዜ አለ። ስለምን እንዳወሩላችሁ ብቻ ሳይሆን ጥያቄ ይሁን የጠየቋችሁ፣ ምክር ይሁን የሰጧችሁ፣ ምን እንደሆነ ውሉ ማይታወቅ አይነት ወሬ። የዛሬው ርዕሳችን ሐሳባችንን በግልጽ መናገር በሚል ይሆናል። አብራችሁ እንድትቆዩ በትህትና ጋብዛችኋለሁ። ሰዎች ሐሳባቸውን በግልጽነት በማይነግሩን ጊዜ በእኛ ላይ የሚፈጥር ጫና አለ። በተለይ ደግሞ ይሄ ልምዳቸው ከሆነ የቅርብ ሰዎቻችን ከሆኑ ብዙ ጊዜ የምናገኛቸው ጓደኞች ቢሆኑ፣ የሥራ ባልደረባ ቢሆን ወይ ደግሞ የትዳር ጓደኛችን ቢሆን አንዳንድ ጊዜ ሰዎች እንደዚህ አይነት ችግር ሊኖርባቸው ይችላሉ። ንግግራቸው ግልጽ ያልሆነ በጣም ውስብስብ የሆነ የቱጋ ተጀምሮ የቱጋ እንዳለቀ ማይታወቅ እንደዚህ አይነት ችግር በተለይ በእኛ ህብረተሰብ ውስጥ በጣም የሚታይ ችግር ነው። እንግዲህ እኛ ከሆነን አዳማጩ እኛ ከሆነን እነዚህ ሰዎች ጋር አብረን ብዙ ጊዜ የምናጠፋ እኛ ላይ የሚፈጥረው ችግር አለ። የመጀመሪያው ችግር እኛ ላይ ድካምን ይፈጥርብናል፣ ያደክመናል። ምክንያቱም ብዙ ጊዜ ማይንዳቸውን ለማንበብ አይምሯቸውን ለማንበብ እየሞከርን ነው። የሚነግሩን ነገር ግልጽ ስላልሆነ እንዲህ ማለት ፈልጋ ነው እንዲህ ማለት ፈልጎ ይሆን እያልን ያልገባንን ነገር ገስ ለማድረግ ለመገመት ስለምንሞክር በጣም አድካሚ ነው ከነዚህ ሰዎች ጋር መነጋገር። ሁለተኛ በመሐከላችን ግጭቶች፣ ቅሬታዎች እየተፈጠሩ ይሄዳሉ። ምክንያቱም ምስ አንደርስታንዲንግ ስለሚፈጠር እነሱ ነግሬያታለሁ ብለው ነው የሚያስቡት፣ እኔ ደግሞ አልገባኝም ምን እንደሆነ የተባሉ። ስለዚህ በዛ ንግግር ውስጥ የሆነ ነገር ጠይቀው ሊሆን ይችላል። እኔ ደግሞ ጥያቄ መሆኑንም አላወቅኩም። ስለዚህ አውቄ ችላ ያልኳቸው ሊመስላቸው ስለሚችል በመሐከል ቅሬታ፣ ግጭት የመሳሰሉት ይጨመራሉ። እነዚህ ነገሮች ደግሞ እየበረከቱ ሲሄዱ በመሐከላችን መተማመን እየጠፋ ይመጣል። ለምን ነግሪያት አውቃ እንደዛ አድርጌ ነግሪያት እንዴት አልረዳችኝም፣ እንዴት አልደረሰችልኝም፣ እንደዛ አይነት ነገር ውስጥ ስለሚገቡ እኔ ደግሞ መቼ ነው ነገረኝ፣ እኔ መቼም አልሰማሁትም እንዲህ ሲል እላለሁ። ስለዚህ በመሐከላችን መተማመን እየተሸረሸረ ሪሌሽንሺፑ ግንኙነታችን እየተበላሸ ሊሄድ ይችላል። እነዚህ እንግዲህ ጥቂት ነገሮች ናቸው በግልጽ አለመናገር ሊያመጣብን ከሚችሉ ችግሮች መካከል። ለምንድን ነው ግን ሰዎች በግልጽ መናገር የማይችሉት ወይንም የማይፈልጉት? ነገሮችን እንዲሁ አድበስብሰው ግራ አጋብተውን የሚሄዱት ለምንድን ነው? ይሄን ነገር አውቀው ነው ወይ የሚያደርጉት? እስቲ ጥቂት ነጥቦችን ደግሞ እንመልከት። የመጀመሪያው ነጥብ ሰዎች በግልጽነት የተሰማቸውን ነገር ከተናገሩ ይፈራሉ። አንዳንድ ሰዎች ለምንድን ነው የሚፈሩት? የተናገሩት ነገር የኛን አፕሩቫል ሊያጡ፣ በቃ አፕሩቭ አናረጋቸውም ከዛሬ ወዲህ። ለምን? ስሜቱን ተናግሯል፣ ከኔ ሐሳብ ጋር አልተስማማም። ስለዚህ በግልጽ ከተናገረ ያልተስማማበትን ነገር እኔ ልቀየመው እችላለሁ፣ ላዝንበት እችላለሁ። በተለይ ደግሞ ሰዎችን የማስደሰት ችግር ያለባቸው ሰዎች ከሆኑ አፕሩቫል ማጣት በጣም ስለሚፈሩ፣ ሪጀክሽን ስለሚፈሩ ያ ሊሆን ይችላል። ፍርሃት ነው የመጀመሪያው። ሁለተኛው ደግሞ ከአስተዳደግ የመነጨ፣ በተለይ በእኛ ሶሳይቲ ልጆች ከአዋቂ ጋር እንዲያወሩ ብዙ ኢንከሬጅ አይደረግም ነበር። አሁን ትንሽ እየተሻሻለ መጥቷል። አዋቂ ሲያወራ ልጆችን ውጡ እናንተ እዚህ ምን ትሰራላችሁ፣ አዋቂ ሲያወራ መሀል አትግቡ፣ እንደ ዝንብ አትሁኑ እየተባለ ልጆች ከአዋቂ ጋር ተቀላቅለው እንዲያወሩ አይፈቀድላቸውም። ስለዚህ ንግግርም አይለምዱም፣ ስሜታቸውንም እንዴት መግለጽ እንዳለባቸው አይማሩም። ቢሳሳቱም የሚያርማቸው አይኖርም። ትምህርት ቤትም ሲሄዱ አስተማሪ ሲያወራ አታውሩ ይባላል። የትም የሚያወሩበት ቦታ የለም። ስለዚህ በዚህ አይነት ሁኔታ ባወሩ ቁጥር እየተቀጡ ሰዎች ሲያድጉ ትራማ በውስጣቸው ይገባል። ስለዚህ እንደ አዋቂ ሆነው እንዴት አድርገው ሐሳባቸውን ኦርጋናይዝ አድርገው ሴንስ በሚፈጥር መንገድ ለሰሚው በሚገባ መንገድ መናገር በጣም ሊከብዳቸው ይችላል፣ ከልጅነታቸው ከደረሰባቸው አስተዳደግ የተነሳ። ስለዚህ በእነዚህ ምክንያቶች ሰዎች ሐሳባቸውን ግልጽ አድርጎ መናገር በጣም የሚከብዳቸው ሊሆን ይችላል። የእግዚአብሔርን ቃል ደግሞ ስንመለከት እግዚአብሔር እውነተኛና ግልጽ እንድንሆን የሚፈልግ አምላክ ነው።
ኤፌሶን 4:25 ላይ ምን ይላል? ስለዚህ ውሸትን አስወግዳችሁ እርስ በርሳችን አካል ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። እዛው ኤፌሶን 4:15 ላይ ደግሞ ነገር ግን እውነትን በፍቅር እንድንይዝ ያስተምረናል። እውነት የሚያስፈራ ነገር አይደለም፣ መሆን የለበትም። እውነትን መፍራት የለብንም። ዋናው ነገር እውነትን ስንናገር ሰዎች እንዳይቃየሙን እንዳያኮርፉን ከፈለግን የድምጽ አወጣታችን የድምጽ ቶናችንን መቆጣጠር መቻል ነው። በኃይለኛ ሁኔታ ከሆነ የምንናገረው ያንን እውነት ሰዎችን ሊጎዳ ይችላል። ግን በፍቅር ለነሱ ካለን ፍቅር የተነሳ ለነሱ ካለን መቆርቆር የተነሳ ለስለስ አድርገን ከሆነ የምንናገረው ሰዎች አይቀየሙንም፣ አያዝኑብንም። በጣም ደስ የሚል አንድ ቦታ አለ። ዮሐንስ 1:46 ላይ ለናትናኤል ከደቀ መዛሙርት አንዱ ለነበረው ለናትናኤል በመጀመሪያ ስለ ጌታ ኢየሱስ ሲነግሩት የናዝሬቱን ኢየሱስ መሲህ የሆነውን የናዝሬቱን ኢየሱስ አግኝተነዋል ብለው ሲነግሩት ከናዝሬት ደግሞ መልካም ነገር ይወጣል እንዴ ብሎ ተናገረ። ያው ናዝሬትን ክሪቲሳይዝ አረገ ማለት ነው። ግን ወደ ኢየሱስ ይዘውት ሲመጡ ኢየሱስ አልተቆጣውም፣ አላዘነበትም። እንዴት ናዝሬትን ከተማዬን አንቋሸሸ ብሎ። ግን ምንድነው ስለ ናትናኤል ያለው? ሐሰት የሌለበት እውነተኛ የእስራኤል ሰው ይሄ ነው አለ። ለምን? ናትናኤል ግልጽ ነበር፣ በልቡ ያለውን እዛው ነው በቃ የተናገረው። እንዴ ከናዝሬት ደግሞ ጥሩ ነገር ይገኛል እንዴ ብሎ በቃ የሆነ አላሽቃበጠም፣ እውነትን ዝም ብሎ በግልጽነት ተናገረና ብዙ ጊዜ ላይመስለን ይችላል እውነትን መናገር በቃ ድፍረት ነው፣ ብልግና ነው። ግን ሰዎችን ሪስፔክትፉል በሆነ ሰዎችን አክብረናቸው ስቲል እውነትን መናገር መቻል አለብን። በግልጽነት አለመናገር በተለይ በቅርብ ግንኙነቶቻችን ላይ ብዙ ችግሮችን ያመጣል። በግልጽነት የማይናገረው ሰው የትዳር ጓደኛችን ቢሆን፣ የቅርብ ጓደኛ ቢሆን፣ አብረን የምናገለግለው ሰው ቢሆን፣ ወይ አብረን የምንሰራው ኤቭሪዴይ በየቀኑ የምናገኘው ሰው ቢሆን ችግር ይፈጥራል። ለምን? ከዚህ ሰው ጋር ብዙ እንገናኛለን ወይ አብረን ነው የምንኖረው። የመጀመሪያው ችግር የሚፈጥርብን ምንድነው? በስሜት መራራቅን እየፈጠረ ሊመጣ ይችላል። በትዳር ውስጥ አንደኛው ሰው ግልጽ ሆኖ ማይናገር ከሆነ የሚፈልገው ነገር ማይታወቅ ከሆነ ለምን አልታወቀም ብሎ ማኩረፉ አይቀርም። በኋላ ሳይናገር ሊታወቅለት አይችል ምን እንደፈለገ የተስማማ መስሎ ዝም ይልና በኋላ ግን ያ ነገር ሲደረግ አኩርፎ ቁጭ ይላል። ስለዚህ በስሜት መራራቅን በመሐከላችን ሊፈጥር ይችላል፣ ፍቅራችንን ሊያቀዘቅዘው ይችላል። ሁለተኛ ብዙ አለመግባባቶች እየተፈጠሩ ይሄዳሉ። ሚስ አንደርስታንዲንግስ በትንሽ በትልቁ አለመግባባት እየተጨመረ ይሄዳል። ያ ደግሞ ምሬትን በመሐከላችን ይፈጥራል። አራተኛ ስራ ቦታ ላይ ከሆነ እኛ ከሆነን እንደዚህ ኮንፊውዥን የምንፈጥረው አይተማመኑብንም። በቃ አለቃ አይተማመንብንም። ለምን? ምን እንደምንፈልግ አይታወቅም፣ ምን አረጋለሁ እንዳልን አይታወቅም። የሆነ ግራ የተጋባ ነገር ነው ተናግረን የምንወጣው። ስለዚህ እኛ ላይ አይታመኑብንም። ያ ደግሞ እንዳናድግ በዛ ስራ ቦታ እንዳናድግ እንቅፋትን ሊፈጥርብን ይችላል። ስድስተኛ በግሩፕ ወይም በቲም መስራት በጣም ከባድ ይሆናል። እኛ እንደዛ አይነት ሰዎች ከሆነን ሰዎች ከኛ ጋር አብሮ መስራት በጣም ይከብዳቸዋል። ምክንያቱም ግልጽ አይደለም። ይሄን ነገር እኔ ሰራዋለሁ ነው ያልነው፣ አልሰራም ነው ያልነው፣ ተስማምቻለሁ ነው አልተስማማሁም ነው፣ የሚታወቅ ነገር የለም። ንግግራችን ራሱ ብዙ ጊዜ በቃ አለ አይደለ እንደዛ ቢሆን ጥሩ እንደዛ በቃ አለ ገባ ወጣ ቢል ምን እንደሆነ አይታወቅምና ራስ ምታት ነው ምንፈጥረው ግሩፕ ውስጥ ማለት ነው። እንግዲህ እንደዚህ አይነት ሰዎች በህይወታችን ውስጥ ካሉ የቅርባችን ሰዎች ከሆኑ ምንድነው ማድረግ ያለብን? እንዲሁ ችለናቸው መኖር ነው ያለብን ወይንስ ማድረግ የምንችላቸው ነገሮች አሉ ወይ በሚለው 4 ነጥቦችን እንመለከታለን። የመጀመሪያው አንናደድባቸው ነው። ምክንያቱም ምንም ያ የኛ ንዴት የኛ ቁጣ ችግሩን አይፈታውም። ስለዚህ አንናደድባቸው፣ ግን እንደዚህ ወሬ ሲያወሩልን ተረጋግተን ጥያቄ እንጠይቃቸው። ምን ጠይቃቸው ጥያቄ ሞር ክላሪቲ ለማግኘት ግልጽ እንዲሆንልን ቆይ ስለማን ነው ያወራ ያለው እና ሐሳብህ ምንድነው? ይሄን ነገር ወደኸዋል ወይንስ ጠልተኸዋል እያልን በቃ ነገሩን ብሬክ እያደረግነው
በደንብ ለመረዳ ፕሌንሊ ግልጽ በሆነ መንገድ እንዲነግሩን ታግሰን ቁጭ ብለን ማነጋገር ይሄንን ቀስ በቀስ እየለመዱት ሲመጡ ራሳቸው የሚናገሩትን ነገር ያጠሩት ሊሄዱ ይችላሉ። ሁለተኛው የነገሩን ነገር ሲጨርሱ ሰመራይዝ እናድርግላቸው። ኦኬ አሁን ያልከኝ ነገር ይሄ ነገር እንዲ እንደዚህ ነው ያልከው ብሎ ሰመራይዝ አድርጎ እርግጠኛ ለመሆን ምክንያቱም አንዳንድ ጊዜ በመሃል ብዙ በቃ ያልገባን ነገር ሲመጣ የኛ ቴንደንሲ ምንድነው ያላሉትን ነገር እንዲ ሊሆናል እንዲኮ ሊሆን ይችላል እያልን በጎደለ ሙላ እናደርገውና በኋላ ኮምፕሊትሊ እነሱ ሊሉ ያሰቡት ነገር ሳይሆን ኮምፕሊትሊ ያላሉት ነገር እሱን ተረድተን ልንሄድ እንችላለን። ያ ደግሞ በትዳርም በቅርብ ግንኙነትም ችግር ሊያመጣብን ይችላል። ስለዚህ እኛ በጎደለው ከምንሞላ ያላሉትን ከምንከትበት ሲጨርሱ ማጠቃለያ ነገር እንዲ ነው አይደል ያልከው ብሎ መጠየቁ በጣም ይመረጣል። ሶስተኛ ይህ ችግር ያለበት ሰው ቁጭ አድርገን ማነጋገር እንችላለን። በተለይ የኤቭሪዴይ በቃ የትዳር ጓደኛ ቤስት ፍሬንድ እንደዚህ አይነት ሰው ከሆነ ቁጭ አድርገን በፍቅር አንዳንድ ጊዜ የምትናገረው ነገር ብዙ ጊዜ ትንሽ ግራ ይገባኛል፣ ምክንያቱም እኔ ደግሞ እንዲገባኝ ነው የምፈልገው፣ በደንብ አንደርስታንድ እንዳረግህ እፈልጋለሁ እና ያወራህ ማቋረጥ ደግሞ አልፈልግም። ግን እስቲ ኔክስት ታይም ግን የሆነ ነገር ስትነግረኝ ከመጀመሪያ እስከ መጨረሻው አድርገ በቃ ግልጽ በሆነ መንገድ ብትነግረኝ ጥሩ ነው። እንደዛ ብሎ መነጋገርም መሞከር። ሊቆጡ ይችላሉ፣ ሊናደዱ ይችላሉ፣ እንደ ኮንፍሮንቴሽን ሊያዩት ይችላሉ። ግን ዋናውኛ ተረጋግተን በፍቅር እንደምንወዳቸው ነግረን እንደምናከብራቸው ነግረን ግን ይሄ ችግር ስላለ እስቲ እንዲፈታ ነው ያ ችግርና ላያውቁት ይችላሉ። እንደዛ አይነት ችግር በእነሱ ቤት በጣም አሪፍ ተናጋሪ ነኝ ብሎ ሊሆን ይችላል የሚያስቡት አይታወቅም። ግን የሚሰማቸው ሰው ሁሉ ግራ ገብቶት ነው ከዛ ቦታ የሚነሳው። ስለዚህ እንደዚህ ተረጋግተን በፍቅርና በትዕግስት ብናናግራቸው ምናልባት ወደ ራሳቸው መለስ ብለው ይሄን ችግር ሊያስተካክሉ ይችላሉ። አራተኛውና የመጨረሻው ይሄ ነገር ስራ ቦታ ከሆነ የሚፈጠረው ከሆነ ሰው ጋር ከዚህ ሰው ጋር ከተነጋገርን በኋላ በኢሜል ይሄን እንዲ ተባብለናል፣ አንተ ይሄን ከቨር ልታረግ ወስነናል፣ እኔ ደግሞ ይሄን ላረግ እንትና ይሄን ሊያረግ እንደዛ ተብሎ ደግሞ ሲጻፍ ሁሉም ሰው አንደኛ በጽሁፍ ነው ያጠናክሯል፣ ሁሉም ሰው ያየዋል። ስለዚህ በኋላ መጥቶን ያላልኩም እንደዛ ምናምን ብሎ ችግር ሊፈጥር አይችልም ማለት ነው ያ ሰው። ይሄ ችግር ደግሞ ያለብን እኛው ራሳችን ከሆነን ምንድነው ማድረግ ያለብን ብለን 4 ነጥቦችን አይተን እንጨርሳለን። እንደዚህ አይነት ችግር ያለብን የሚመስለን ከሆነ በመጀመሪያ የቅርብ ሰዎቻችንን እንጠይቅ። ምናወራው ነገር እንደማይገባቸው ነግረውን ማያውቁ ከሆነ ግን ምንጠራጠር ከሆነ ለምን ብዙ ጊዜ አለመግባባት ይፈጠራል፣ አልነገርሽኝም አልነገርከኝም የሚባል ነገር አለ። እንደዛ ከሆነ መጀመሪያ እናረጋግጥና ይሄ ችግር እንዳለብን እርግጠኛ ከሆነን ማድረግ ምንችላቸው ጥቂት ነገሮች አሉ። የመጀመሪያው አንድ ነገር ከመናገራችን በፊት በውስጣችን ለራሳችን እንበለው ያን ነገር ቆይ ይሄ ነገር ሴንስ ይፈጥራል፣ እንደዚህ ብል ይገባቸዋል እነዚህ ሰዎች ብለን እናስብ። ምን ጊዜም ቢሆን በውስጣችን እኛ ብለነው ለኛ ሴንስ ከፈጠረ ቻንሱ ሃይ ነው ሌሎ አውጥተን ስንናገረው። ግን ብዙ ጊዜ ምንም ሳናስብበት መናገር ስንጀምር ነው ግርታ የሚፈጠረው። ሁለተኛው ነጥብ ደግሞ ወሬ ስናወራ ከመሃል አንጀምር። ሰዎቹ ስለምን እንደማወራ ያውቃሉ ብለን አስዩም አናድርግ፣ አይምሰል። ሰው የሰውን አይምሮ ማንበብ አይችልም። ስለዚህ ስለምን እንደሆነ የምታወራው ላውቅ አልችልም። ከመሃል ዝም ብለ እነዚህ ሰዎች እኮ በጣም እኮ ነው የሚያናድዱት ቢል አሁን አንድ ሰው እነማን ናቸው ሰዎቹ? I don't know ስለምን እንደሆነ የሚወራው። ስለዚህ ወሬ ስንጀምር እንዲሁ ከመሐከል አንጀምር። ወይ ቅድም ያወራ ነው ለትንሽ ያቁመ ነው ከሆነ እሺ፣ ግን እንዲሁ ገና ከመገናኘታችን ከመሐከል የተጀመረ ነገር ከሆነ ሰዎችም መሰላቸት መናደድ ይጀምራሉ በእኛ። ለምን ሁል ጊዜ የምናወራው ነገር ሴንስ ስለማይፈጥር ማለት ነው። ስለዚህ ወሬ ስንጀምር ከመሐከል አንጀምር። ሶስተኛ በተቻለ መጠን ይሄ እንትኑ የሚለውን ቃል አንጠቀም። እንትኑን ለእንትና ሰጠሁት ይላል አሁን አንድ ሰው። ማን ነው እንትና? እንትኑስ ምንድን ነው? ይሄ ምንም ሴንስ የማይፈጥር አረፍተ ነገር ነው። ስለዚህ
ከመናገር በፊት ማሰብ ቃሉን ላስበው ልረሳ እችላለሁ አንዳንዴ ኢትስ ኦኬ ግን በጣም ሀቢት ደግሞ የሚሆንብን ጊዜ አለ ይሄ ነገር እንትና እኮ እንትን ሰጠኝ በቃ እንትና ብለን ከንትና እንትኑ እንትና እንደዚህ አይነት ነገር ምንም ትርጉምም የለውም ያናድዳል እንደውም ለሚሰማው ሰው ስለዚህ በተቻለ መጠን ይሄ እንትኑ የሚለውን ቃል ባንጠቀም ጥሩ ነው አራተኛ አቋም ይኑረን ምን ለማለት ኦፒኒየን ይኑረን በምንጠየቅ ጊዜ በምንም ነገር ላይ ወይስ ማማለው ወይ አልስማማ ወይ ደግሞ አላውቅም በቃ ስለዛ ጉዳይ ማናውቅም እንኳን አላውቅም እንጂ ዝም ብሎ መቀባጠር እና ምንድነው እሺ ነው ያልከኝ እምቢ ነው ያልከኝ ተስማምተሃል አልተስማማህም አይ ሃቭ ኖ አይዲያ እና አንዳንድ ጊዜ በቃ እንደዚህ ዝም ብሎ ቃላት ማውጣት ግን ምን እንደሆነ አለ አይደል በቃ እንዲ ቢሆን ትንሽ እንደው ገባውጣ ቢል አይ ሃቭ ኖ አይዲያ እንደዛ አይነቱ ነገር ሰውንም ያናድዳል ጊዜም ዌስት ማድረግ ነው በተለይ ቁም ነገር ምን ለመስራት እየሞከርን ሳለ እንደዚህ አይነት በቃ አቋም የሌለው እሺም ይሁን እምቢም ይሁን እስማማለውም ይሁን ምን እንደሆነ ማይታወቅ ቅዠት የሚመስሉ ነገሮች አሉ በቃ ብዙ ጊዜ የሚፈጠሩና ከመናገራችን በፊት ቆም ብለን እናስብ አቋም ይኑረን ማንፈልገውን ነገር አልፈልግም እንበል ምንፈልገውን ፈልጋለሁ ማናቆ ኮነ ደግሞ እኔ ማቀው ነገር የለም በዚህ ሐሳብ ላይ ሐሳብ ምንም ነገር የለኝም አላቅ ብሎ ቁርጡን መናገር በጣም አስፈላጊ ነገር ነው ማንንም አድማየር አያደርገንም ግራ ስላጋባ ነው እንደውም ከኛ መሸሽ ነው የሚፈልገው በተገናኘን ቁጥር ግራ ከሆነ ምናጋባው ሰዎችን ምንም ውጤታማ መሆንም አንችልም በጎ ተጽዕኖ መፍጠር አንችልም ብዙ ነገራችንን አፌክት ያደርጋል ማደግም አንችልም በስራ ቦታ በአገልግሎትም ትርምስ ነው ምንፈጥረው ስለዚህ ቆም ብለን ራሳችንን እንመልከትና ሐሳቤን ስሜቴን በግልጽ መንገር እችላለሁኝ ወይ ካልቻልኩ ደግሞ እስቲ ይሄንን ኤፒሶድ እንደገና ደግሜ ልስማው ለለማመደው እነዚህ ነገሮች በራሴ በቅርብ ሰዎች ላይ ልለማመድ ልጠይቃቸው ማወራው ነገር ይገባችኋል ወይ ልበል አልቆጣ ሰዎች ደግሞ ካልገባቸው አልገባኝም ስለምን እንደሆነ ሲሉን አንቆጣ ካልገባው አልገባውም ነው ስለዚህ የእግዚአብሔር ቃልም አድቫይስ እንደሚያደርገን እውነትን በፍቅር እየተነጋገርን እርስ በርሳችን እየተናነጽን እንድንኖር ስለሆነ ስለሚጠቅመን ይሄንን ፕራክቲስ ማድረግ እንጀምር አብራችሁኝ ስለቆያችሁ ጌታ ይባርካችሁ በሌላ ኤፒሶድ ደግሞ እስከምንገናኝ ድረስ ደህና ሁኑ